ሁሉም ድምፁን አጥፍቶ እየሰራ ነው ማለት ነው። እዚህ ጋር የምታዩት ምንም የሌላ ሀገር ዜጎች አይደሉም ኢትዮጵያውያን ናቸው ማለት ነው። ይኸው እዚህ ጋር እንደምታዩት መቶ አይደለም በብዙ ሺዎች የሚቆጠሩ ኢትዮጵያውያኖች እዚህ አፕሊኬሽን ላይ እየሰሩ ነው። ይሄ አፕሊኬሽን ምንድነው? እንዴት ነው ብር የምናገኝበት የሚለውን አሁን አጠር አድርጌ ለማስረዳት እሞክራለሁ ማለት ነው። ስለዚህ አፕሊኬሽን እንዴት እንደሚወርድ ምናምን ካላያችሁ ወይም ደግሞ በቃ ሳይን አፕ ለማድረግ ይኸው ይሄንን እዚህ ጋር ያለውን ቪዲዮ መመልከት ትችላላችሁ ማለት ነው። ስለዚህ ይሄን ቪዲዮ ካያችሁ በኋላ ነው ይሄኛውን የኔን የአሁኑን ቪዲዮ የምታዩት። ስለዚህ ሰብስክራይብ ማድረግ እንዳትረሱ። 500 ሰብስክራይብ ልንገባ ነው። አሁን በቀጥታ ወደ ጉዳዩ ልግባላችሁ። ስለዚህ የአፕሊኬሽኑን ሊንክ ለማግኘት በመጀመሪያ የቴሌግራም ቻናሌን ላይ መምጣት አለባችሁ ማለት ነው። የቴሌግራም ቻናሌ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም ደግሞ ስክሪኑ ጋር ባለው ዩዘር ኔም ሰርች አድርጋችሁ መግባት ትችላላችሁ። ያውና እዚህ ጋር ፒን አድርጌላችኋለሁ። ስለዚህ ይሄን ፒን ያደረኩላችሁን ስትነኩ በመጀመሪያ ወደ ምንድን ነው የሚያመጣችሁ? ወደ የአፑ ሊንክ የሚል አለ። ከዛ ኤጀንት ሊንክ የሚል አለ። እናንተ የምትነኩት የአፑ ሊንክ ነው። ልክ የአፕሊኬሽኑ ሊንክ ስትነኩት ያወርድላችኋል፣ ወደ ማውረጃ ይወስዳችኋል። ብቻ ያኛውን ቪዲዮ ስትከታተሉት በደንብ ይገባችኋል ማለት ነው። እንዴት እንደሚወርድ እንዴት ኤጀንት እንደምትሆኑ ማለት ነው። ስለዚህ ያንን ካደረጋችሁ በኋላ አፕሊኬሽኑን ካወረዳችሁ በኋላ ምንድነው የምታደርጉት? መጀመሪያ ያው ቴሌግራም ቻናሌ ላይ የኤጀንት ሊንክ የሚል አስቀምጬላችኋለሁ። በዛኛው ቪዲዮ መሰረት ማየት ትችላላችሁ እንዴት ኤጀንት እንደምትሆኑ። ኤጀንት መሆን ምንድነው ጥቅሙ? ጥቅሙ ምንድነው? ኤጀንት ሆናችሁ እንደኔ ኤጀንት ትሆኑና እናንተም ሌሎች ሰዎችን የምታውቋቸውን ሰዎች በስራችሁ ትሰበስባላችሁ ማለት ነው። ስለዚህ በስራችሁ ከሰበሰባችሁ በኋላ እነሱ ሲሰሩ እናንተ ኮሚሽን ታገኛላችሁ ከነዛ ከልጆቻችሁ ማለት ነው። ስለዚህ ይሄ ስራ በጣም እንትን ነው። ስለዚህ እኔን ለማግኘት በመጀመሪያ ይሄን አይዲ 109826ን ስክሪኑ ላይ አስቀምጥላችኋለሁ። ሰርች ስታደርጉ እዚህ ጋር ያመጣላችኋል። ምን ብሎ? ፍራኦል ደስታ ብሎ ማለት ነው። ስለዚህ እኔን ለማግኘት እዚህ ጋር አሁን ኦንላይን ነው የሚለው። እኔ ኦንላይን ስለሆንኩ ነው። ላይቭ ስሆን ግን ላይቭ ወይ ፓርቲ ነው። እዚህ ጋር ፓርቲ ምንድነው? ወንበር ላይ ተቀምጠን የምንሰራው ነው። ከዚህ በፊት ሌላ አፕሊኬሽን ላይ ሰርታችሁ የምታውቁ ከሆነ ታውቁታላችሁ። ስለዚህ እዚህ ጋር ላይቭ ይላችኋል። እሱን ነክታችሁ እኔም ማናገር ትችላላችሁ። ምን ስሆን? ፓርቲ ስሰራ። እናንተ አሁን ምንድነው የምታደርጉት? መጀመሪያ ስትገቡ ለ7 ቀን ይሰጣችኋል። ስለዚህ እዚህ ጋር የማይክ ምልክቷን ትነካላችሁ። ከዛ እዚህ ጋር ስታርት ላይቭ ትሉትና ለ2 ሰዓት ትቆያላችሁ ማለት ነው። ለ2 ሰዓት ትቆያላችሁ። ከዛ በስርዓት ለ2 ሰዓት ከቆያችሁ ሳትወጡ ማለት ነው 1200 ክሪስታል ይሰጣችኋል። ራሱ ነው፣ እናንተ ሪሲቭ አትሉም፣ ራሱ ይሰጣችኋል እዚህ ጋር ማለት ነው። ከዛ በኋላ ይሄ ክሪስታል የምንለው ወደ ብር የሚቀየረው ነው ማለት ነው። ስለዚህ እኔን ኢንቦክስ አውሩኝ፣ በደንብ አስረዳችኋለሁ ስለዚህ ስራ ምን እንደሆነ ማለት ነው። በጣም ብዙ ሰዎች ተለውጠውበታል እናውቃለን። ከዚህ በፊትም ምን ያህል ሌሎች ፕላትፎርሞች ላይ ገብተው እንደተለወጡ። ስለዚህ እኔን ኢንቦክስ አውሩኝ እና የቴሌግራም ቻናሌን መቀላቀል እንዳትረሱ። ለምንድነው የሚጠቅማችሁ እሱ? አንደኛ እኔ ፓርቲ ላይ ስሆን እንዳስረዳችሁ፣ ስለዚህ ስራ እንዳስረዳችሁ እዛ ላይ ፓርቲ ስሆን ፓርቲ ነኝ ኑ ብዬ እንትን እልላችኋለሁ፣ ሊንኩንም አስቀምጥላችኋለሁ ማለት ነው እዛ ላይ። ስለዚህ ሰብስክራይብ እና ላይክ ማድረግ እንዳትረሱ አንደኛ። እና ደግሞ ምንድነው የምታደርጉት? ያው እንዳልኳችሁ ቅድም እዚህ ጋር ይቺን ምልክት ነክታችሁ ወንበር ትቀመጣላችሁ ማለት ነው። ወንበር ላይ ማለት እንዴት ነው? እዚህ ጋር ይቺ የማይክ ምልክት አለች፣ እንደ ማይክ አይነት ነገር። ከዛ እዚህ ጋር ስታርት ላይቭ ትሉታላችሁ። እሺ እንትን ስለማልችል ነው። ስለዚህ እዚህ ጋር ነው እንደዚህ እንዳሁኑ ወንበር ላይ ራሱ ያስቀምጣችኋል ማለት ነው። ከዛ በኋላ ራሱ 1200 ክሪስታል ይሰጣችኋል። ከዛ 20 ሺህ ሲሞላ ስንት ነው?
ብር ይሆናል ማለት ነው። 20,000 ለመሙላት ያው በየቀኑ እንደዚህ መስራት ነው። ኤጀንት ስትሆኑ ደግሞ ልጆቻችሁ የሚሰሩ ከሆነ በደንብ አድርጎ ነው የሚሰጣችሁ። የኤጀንት ኮሚሽኑ እስከ ልጅ ነው። ስለዚህ ስራ ያልገባችሁ ነገር ካለ ደግሜ የምነግራችሁ እኔን ቴሌግራም ላይ መጥታችሁ አውሩኝ በዚህኛው ዩዘር ኔም ማለት ነው። ስለዚህ ይመቻችሁ፣ በደንብ ስሩ፣ ትለውጡበታላችሁ። እና አዲሶች ካላችሁ በደንብ በቃ ምላችሁ ደጋግሜ በደንብ ስሩ ነው። እና ወንበር ላይ ስትቀመጡ ብዙዎቻችሁ ለምንድነው የማይቆጥርላችሁ? አሁን እኔ 2 ሰዓት ተቀምጫለሁ። እኔ 100 ነው፣ ከ7 ቀን በኋላ ያወርደዋል። 100 ነው የሚሰጣችሁ ማለት ነው። ስለዚህ አሁን እዚህ ጋር ምንድነው ማድረግ ያለባችሁ? 20 ደቂቃ መቀመጥ አለባችሁ ማለት አንዴ ይሄን ነክታችሁ ልክ 20 ደቂቃ ሲሆን 20 ደቂቃ ከ20 ደቂቃ በላይ ሲሆን ነው የሚቆጥረው ማለት ነው። ማለትም 15 ደቂቃ ተቀምጣችሁ ከወጣችሁ ያንን 15 ደቂቃ አይቆጥርላችሁም። ምክንያቱም 20 ደቂቃ መሙላት አለበት ማለት ነው። ስለዚህ ይመቻችሁ። ሰብስክራይብ እና ላይክ ማድረግ እንዳትረሱ። እዚህ ዩቲዩብ ቻናል ላይ እንደዚህ አይነት ነገሮች ጠቃሚ ስራዎችን እለቅላችኋለሁ ማለት ነው። ይቻማችሁ።